ናኒ ወይም የብሌን ወርቁ የወርቁ አይተኖች ይባላሉ። ባይ ዘ ዌይ ዳን ሲረዳ ደስ ይለኛል፣ ለድሃ ሲሰጥ ደስ ይለኛል። ልክ ለቤቱ አልጋ ለውጭ ቀጋ ይባላል። እግዚአብሔር ምስክሬ ነው። ዛሬ ምላችሁ አንዳችም ነገር አይጸጸተኝም። በጣም ብዙዎቻችሁ የወርቁ አይተኖ ልጅ አትመስይም፣ ለምን እንዴት አይፎን እንኳን የለሽም ላላችሁኝ አድናቂዎቼ ልንገራችሁ፣ እኔ መልኬ እንጂ ተግባሬም ህይወቴም እንደዛ አይደለም። እግዚአብሔር አሁን ሁሉ እለቀዋለሁ። ምንም ነገር ከዚህ በኋላ አይጸጽተኝም። አዝናለሁ። ለኔ እናቴ ብርቱካን ዱባለ ይቅርታ አድርጊልኝ፣ እወድሻለሁ። በሞትም ከዚህ በኋላ ልሞት፣ በኖርም ከዚህ በኋላ ልኖር ላንቺ እናቴ፣ ላንቺ እውነት ልክ ይሄንን የሚመስል ፎቅ ሳልሰራልሽ አንድ መኪና እንኳን ሳልገዛልሽ እድሜ ልክሽን ዘፍኝ ኖረሽ ሞት አልፈልግም። ልጆቼ ወዳችኋለሁ። እንዳታቆመኝ ልጆቼ ወዳችኋለሁ። ብሞትም ልሙት፣ ብኖርም ልኑር። እመቤቴን አዝናለሁ ለራሴ። ከዚህ በኋላ እንኳን ቢያልፍልኝም ደስተኛ አልሆንም። እመቤቴ እውነት ወርቁ አባቴ ንክ፣ እውነት ወርቁ አይተነው አባቴ ንክ። ለየትኛዋም ሴት ለየትኛዋም ነገር ያረክላት እናቴን በድለኝ እኔም በድለኝ የተራብኩኝ የተጠማው የተቸገርኩ ያንተ ልጅ እኔ በእግሬ ይሄድ እንደዚህ ለብሼ ባይደወይ ልክ ወርቁ እግዚአብሔር ነፍስ ላይ ማረው። አንተ ከሞትክ ሰርጉ አይቀር፣ አንተ ከሞትክ ገንዘብህ ይቀር፣ ሁሉ ነገር ይቀር። ምክንያቱም አባቴ ሆነ የጠቀምከኝ የለም። አማራ 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 እያልክ ግን አማራ ሁሌም ታወቀ ለውጭ አልጋ ለቤት ቀጋ። ይቅርታ በጣም ሰክሬያለሁ። ወስኜ ነው ያደረኩት። አባቴ ሁልጊዜ ሞት ሁልጊዜ ኑርልኝ። ግን እኔ በተቀረጠም ተጠየቀ ሰጠ። ጎጃሜ ደግሞ በመስጠት አይታማም። ከለመናችሁት በደንብ ነው የሚያደርገው። ጋይጌቱ ከለመና አደባባይ ሰውየው ካልሆነ ትንሽ ነገር ሰጠ። በቃ ምንድን ነው ውሻም ሲጮህ እኮ ይሰጠዋል። ምን ናችሁ ነው? ቤተሰብ ሀብታም ሲሰጥ እንደዚህ ነው ያለው፣ ሲሰጥ እንደዚህ ነው። ይሄንን ወተት እየጠጣው ነው እናቴ። ሙሉ ታሪክሽን አዳምጬ የጨረስኩት ጽዮንዬ። እንዴ ወተት እየጠጣው ካልሆነ አልችል። አንቺ ስታወሪ ያለ አንጀቴ ይቀጣል። አንቺ እያወራሽ ነው አንጀቴ ይቀጣል። ጨጓራዬ ከጥቅም ውጭ ሆነ፣ ከጥቅም ውጭ ሆነ፣ ከጥቅም ውጭ ሆነ። ሰው ይታገሳል ጋይስ፣ ሰው ትዕግስተኛ ነው። ወይ ሸዋዳ ወይ ሰው ይታገሳል፣ ወይ ሰው ይታገሳል። ሰው ትዕግስተኛ ነው። ይሄኔ 20 ዓመት ቂሊንጦ ተፈርዶብኛል። 20 ዓመት በትንሹ 20 ዓመት ተፈርዶብኛል። እኔ ቂሊንጦ ነበርኩኝ። ሰው ይታገሳል፣ ሰው ይታገሳል። ግን እኔ የምለው ማለት ነው ጋይስ፣ እስኪ መድኃኒዓለምን ተወያዩበት፣ እስኪ በኮመንት ተወያዩበት። ትዕግስት ልክ ሊኖረው አይገባ ማለት የምንታገሰው ሰው
አንዳንዴ የምንታገሳቸው ነገሮች አሉ። ስፔሻሊ አሁን በትዳር ላይ ስንሆን፣ በሪሌሽንሺፕ ውስጥ ስንሆን፣ ከጓደኛ ጋር ከትዳር አጋር ጋር ሊሆን ይችላል። ትዕግስታችን እስከምን ድረስ መሆን መቻል አለበት?